በዚህ ቪዲዮ ላይ የምናየው Google Play Store ላይ ዶዳይ ድራይቨር አፕን ካወረድን በኋላ እንዴት መጠቀም እንዳለብን ነው። አሁን የድራይቨሩን አፕ ከፕሌይ ስቶር ላይ ካወረድን በኋላ ስንከፍተው የሚያሳየው የመጀመሪያ ገጽታ ይህንን ይመስላል። ጌት ስታርትድ የሚለውን ተጭነን ወደሚቀጥለው እንሂድ። እዚህ ጋር ደግሞ ሳይን አፕ የሚለውን ተጭነን የምናስገባቸው መረጃዎች ፈርስት ኔም የራሳችንን ስም፣ ላስት ኔም የአባት ስም፣ ኢሜል፣ ዴት ኦፍ በርዝ የተወለድበትን ቀን፣ ጀንደር ጾታ፣ ካንትሪ ኤንድ ሲቲ። ቀጥሎ ስልክ ቁጥራችንን እናስገባለን። ሳይን አፕ የሚለውንም እንጫናለን። ቀጥሎ ወደ አስገባነው ስልክ ቁጥር የአንድ ጊዜ የይለፍ ቃል ይላካል፣ እሱን እናስገባለን። በመቀጠልም ቬሪፋይ ኦቲፒ የሚለውን እንጫናለን። እዚህ ጋር የምናገኘው ሴክሽን ፕሮፋይል ፒክቸር ወይንም የራሳችንን ፎቶ የምናስገባበት ቦታ ነው። ካሜራ የሚለውን ተጭነን እዛው ላይ ፎቶ መነሳት እንችላለን። ለአሁን ጋለሪ የሚለውን እንጫናለን። አሁን የራሳችንን ፎቶ መርጠን ደን ብለን እናስገባዋለን። ቀጥሎ ኔክስት እንለዋለን። በዚህ ሴክሽን ውስጥ የድራይቨር ላይሰንስ ወይንም መንጃ ፍቃድ የምናስገባበት ቦታ ነው። አሁንም ጋለሪ ወይንም ደግሞ ካሜራ መጠቀም እንችላለን። ለአሁን ጋለሪ የሚለውን እንጫናለን እና ከጋለሪ እናስገባለን። ቀጥሎ ኮምፕሊት እንለዋለን። በዚህ መልኩ ተመዝግበን ጨርሰናል። አሁን የድራይቨር አፕ አካውንታችን በእይታ ውስጥ ነው። ይህም ማለት ያስገባናቸው መረጃዎች በዶዳይ አድሚን የመጀመሪያ ይገመገማል። ከተገመገመ በኋላ ትክክል ከሆነ ቬሪፋይ ይደረጋል ማለት ነው።